ድንገት የሆነ ነገር ሸተተኝ። ዶሮ ወጥ ወይኔ በላቸው። ለዛሬ ያልጠቀመኝ ቁመቴ ለመቼ እንደሆነ ባላቅም ግንብ ላይ ሆኜ አየሁት። የሆነ ነገር ሩጫ እዚህ ጋር የሚመስለው እኔ ነኝ ያለ ጎበዝ አነፍናፊ የፖሊስ ውሻ ነው የሚመስለው። ብቻ ቀረብ እያልኩ ነው። ቀረብኩ፣ አየኋቸው። አቤት መግደርደር! ይሄ ሁሉ ደስታ ለምንድነው? እንጀራ በወጥ ለመብላት እና ልጆች እዛ ተሰብስበው አመት በዓል ያከብሩ ነበር። ጥግ ላይ ተቀመጥኩና አይናቸውን እያየሁ ነበር። ደጎ ያገሬ ሰው ሰላም ነሽ? ነይ ቅረቢ። ሀበሻ ነሽ? አዎ። ኧረ ነኝ። እቅፍ ጥምጥም ያዙኝ ልቀቁኝ። በቃ ውይ በስማም እንዴት ያለ ማሽቃበጥ! እዛ ጋር ካሜራ ማንነቴ ጥርሴን የነቀልኩበት ነው አልኳቸው። ይውልኝ አብረን ያደግነው ነው የምንመስለው። ስሜን እንኳን አልነገርኳቸው። ብቻ ልጆቹ እጅግ በጣም ገራገር ናቸው። ከደቡብ ከሰሜን ከምዕራብ ብቻ ትንሿ ኢትዮጵያ እዛ ተሰብስባለች። ሲያጎርሱኝ ስንጎራረስ ስሜን እንኳን ሳልነግራቸው ተቀላቅለን ኢትዮጵያዊነትን እዚሁ በደንብ በአካል ኢትዮጵያ ቆማ በአካል አያ። ወይኔ የሀገሬ ወይኔ ኢትዮጵያ! አንቺን የበለች ቡዳ ባገኝ እውነቴን ነው ጉሮሮ እንደዚህ ይዤ ነበር ማስተፊ ኢትዮጵያ የቀድሞ ፍቅራችን ይመለስ ነበር የሚለው። እድሉን ግን አላገኘውም። ከየት አግኝቼ ሀገሬ ክፉሽን አልስማ። ብቻ ወደ ብሶት አትቀይሩኝ። ላውራስት ውሎይን እና እዚህ ጋር የምታዩት ልጆች ታውቀናል። ስልክ ቁጥር ተለዋወጥ። በላው ሲያጎርሱኝ። ከዛም የቀረ ነገር ካለው የአይናቸውን ሳይ አንድ የተረዱኝ ነገር አለ። እኔ አፈር ልብላ። ብቻ እህቶቼ፣ ወንድሞቼ፣ ወገኖቼ አያችሁ ኢትዮጵያዊነትን አንታወቅ ከነዚህ ልጆች ጋር ካሁን ባለ ግን ቤተሰብ ነን እና ከዛም ጠላ ሰጡኝ። ይሄ ጠላ ነው እዚህ ነው የሰሩት እንደነገሩኝ። በመቀጠል ቡና እላይላ ጠላ ቡና ሆዴ ሞልቶ ቦታ የለን ካሁን በኋላ እግዚአብሔር ይስጥልን።